የደስታ ዘመን መጥቷል። የሳቅ ዘመን መጥቷል። የካሳ ዘመን መጥቷል። አሜን ካላችሁ ይሁን። ምን አለ ለውለታው ምላሽ ምን አለኝ? ምን አለ ላረከልኝ ካሳ ምን አለ? ይሄ ኢየሱስ በሉቃስ ወንጌል ምዕራፍ 7 ላይ ከቁጥር 11 ጀምራችሁ ስትመለከቱ ናይን ወደምትባለው ከተማ ኢየሱስ ለማለዳ ሲገባ ከናይን ከተማ ሬሳ ወደ ውጪ ሲወጣ ለሁለት በር ላይ ተገናኙ። ኢየሱስ ወደ ከተማ ሲገባ ሬሳው ከከተማ ሲወጣ ከብዙ ሰዎች መካከል የልጁ እናት እጅግ በጣም ታለቅሳለች እና አያትና አዘነላት ይላል። አሜን አሜን። በጣም ከብዙ ሰዎች መካከል ኢየሱስ የልጁን እናት አያት እና ሲያያት መበለት ነበር ይችላል። መበለት ማለት ባል የሌላት ማለት ነው። ወይ ባሏ ሞቶባታል ወይ ፈታለች። አይ ቲንክ ሞቶባታል። ስለዚህ መበለት ማለት ባል ይሞትባት ማለት ነው። ኢየሱስ ጌታ ነውና ስለዚህ በትላንትናው ዕለት በሆነ ወርቅ በሆነ ቀን በሆነ ታይም ላይ ባሏ ሞቶባት አልቅሳለች እና የለቅሶ ሙሾን ከውስጧ ላይ ሳታወጣ ድጋሚ ልጇ ሞቶባታልና ኢየሱስ ሕይወት ይዞ የመጣ ነው። አሜን ነው። እንግዲህላችሁ በምታለቅሱበት ጉዳይ ላይ ጌታ የመጣ ነው። ሕይወት ይዞ የመጣላችሁ ነው። የሆነ ሰበር ሰና ይዞ የመጣ ነው። ኢየሱስን አላወቁትም እነሱና ኢየሱስ አያትና አዘነላትና ይርና ተሸክሞ ወደ መቃብር እየገሰገሱ ያሉ ሰዎችን በዛ ዘመን ላይ ቃሬዛ ነው ሬሳ የሚሄደውና እንዳሁኑ ዘመን ምናምን በመኪና ምናምንና ቃሬዛውን የተሸከሙ ሰዎች ቁሙ አላቸው። ሃሌሉያ! አንድ ሰው አሜን ይበልስ። እሺ የነገታ መጥቷል የሚል ሰው አሜን ይበላ። ታዲያ ቁሙ አላቸውና ቀርቦም ቃሬዛው ነካ ይላል። ልጁን አይደለም። ዛሬ የነገራችሁ ጫፍ ይነካል። የሆነ ሰው ለሆነ ሰው ቤተሰቡ ይነካል። ለሆነ ሰው የሆነ ድምጽ ይመጣለታል። የዛን ጊዜ ነገር ቀና ማለት ይጀምራል። ሃሌሉያ! አንደበቱ የተዘጋለ ሰው ካለ እናገራሉ ይተፈታ። ቃሬዛው ነካና የተሸከሙት ቆማሉ ይላል። ሃሌሉያ! ልጁ እዛው ያለ ሕይወት ዘርቷል። አሜን። ቀና ማለት ልናገርም ጀመረ ይላል። እጆቻችሁን ዘርጉ። በጌታ በኢየሱስ ስም አሰጣ። ከዚህ ምሽት ጀምሮ ያለቀሳችሁ ያላችሁበት ጉዳይ በጌታ በኢየሱስ ስም አፌ ከፍታ። ጌታ ሆይ አሜን ለሚሉ ሰዎች ስጠኝ እባክህ። በጌታ በይ አሜን ለሚሉ ሰዎች አድርግላቸው። ከዚህ በኋላ ሞቷል ያልከው ነገር መናገር ይጀምራል። አብቅቷል ያልከው ነገር ይጀምራል። እግዚአብሔር ባንተ የሚጀምረው ነገር አለ። አንድ ሰው አሜን ይበልስ። እግዚአብሔር ዛሬ ማለዳ የአንድ ሰው የነገሩን ጫፍ ነካለ። መነሳት ይሆናል። መንቀሳቀስ ይሆናል። አንድ ሰው አሜን ይበልስ። ከፈርጉና ነገርን በሉስ ባካችሁ። ቀባሪዎች አይቀሩም። የጌታ ጣልቃ ገብነት ይሆናል። አዋጅ ይሻራል ብል ሰው አሜን አሜን። አታልቅሽ አላት። አታልቅሽ ያለ በጣም ብዙ ሰው አለ። በቃ ተጽናኝ። ሰፈር ላይ ከከተማ ወጥቷል ሊቀብሩ ተጽናኝ። በቃ አይዞሽ በቃ ወረድ የሆነ ነገር ሆኗል ያሉ በጣም ብዙ ሰዎች አሉ ይላሉ ሰዎች። በቃ ተጽናኝ በቃ ምንም ማድረግ አይቻልም። በቃ ወረድ አንድ ሞቷል ተጽናኝ በቃ አታልቅሽ ያሉ በጣም ብዙ ሰዎች አሉ። የሰዎች አይነት ንግግር አልነበረም የኢየሱስ። አታልቅሽ ሲል ልጇን የሰጠው አንድ ሰው አሜን አይልም ወይ? አሁን በዚህ መረዳ ቃል በተለ አታልቅሽ ሲል በር ሊከፍትልህ ነው። አታልቅሽ ሲል የቆመ ነገር ሊያንቀሳቅስ ነው። አታልቅሽ ሲል አዲስ ምዕራፍ ሊከፍትልህ ነው። አሜን ካላችሁ ይሁን በሕይወታችሁ ላይ አታልቅስ ካለ የሆነ መፍትሄ አለ ማለት ነው። በምታለቅሰው ጉዳይ ላይ ሶሉሽን አምጥቷል ማለት ነው። ሃሌሉያ አሜን። ስለዚህ ልጁን ከሰዎች ላይ ከቃሬዛ አንስቶ ለእናቱ ምን አደረጋት ይላል? ሰጣት ይላል። አሁን ከዚህ በኋላ ሴትዋ ታለቅሳለች ወይ? አረ በጌታ ነገሩ ታለቅሳለች ወይ? እዚያ ታለቅስም በሉት እስኪ። እናንተም ከዚህ በኋላ ታለቅሱ። ነገራችሁ በእጆቻችሁ ላይ ይሰጣል። ሕይወት ሰርቶ ይሰጣቸዋል። አንድ ሰው አሜን ካለ ይሁንለት በኢየሱስ ስም። ስለዚህ ጌታ መንፈስ እንደዚህ ይላል፣ አታልቅሱ። ነገር ያለው በእሱ እጅ ነው።
እጅ ነው። ዘመኔ ያለው በእሱ እጅ ነው። ኑሮ ያለው በእሱ እጅ ነው። አላባ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 ላba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 ላ
እሱ ይዘዋል። አሜን። እሱ ከያዘ ብዙ ዋናው ያንቺ ወዳጅሽ ጋር ያለው ብዙ አትጨነቅ። ጌታ ተናግሯል በጉዳያችሁ ላይ፣ ጌታ ወርቷል በነገሮቻችሁ ላይ። ጌታ አለውልሽ እኔ ካንቺ ጋር የሆነ አንዳንድ ሰው በጣም እግዚአብሔር የሚያናድዱ ሰዎች አሉ። እግዚአብሔር ካወራላችሁ በኋላ የሰው ወሬ የምትሰሙት፣ እግዚአብሔር ካወራላችሁ በኋላ ሁለታን የምትሰሙት፣ እግዚአብሔር ካወራላችሁ በኋላ ወደ ማለው እንሻገር ካሉ በኋላ ማዕበል ስለተነሳ ብዙ የተናወጡ ሰዎች አሉ። በእምነታቸው ኢየሱስ አዘነ። እግዚአብሔር ካወራ በኋላ ዝም ብለህ ሄድ። ጥም ባለ ጦርነት መካከል ጥም ባለ በሚያስቸግር ሁኔታ ውስጥ ላይ ዝም ብለህ ሄድ። እረፍ። የምችለው ነገር ያደረግ አትጨነቅ። ማነው ተጨንቆ ሸክም ያድቅ የራሱን ፀጉር ነጭ ያደረገ? ዛሬ በሆነው ነፍስ አመስግኝ ነገን አላውቅም ነገ እሱ ላይ የዘላለም አምላክ ለዘላለም ያለው በስም ምድር ላይ ያውቃል የሚያደርገው። እሺን ከፍ አድርግና የሚያስጨንቀኝን በእሱ ላይ ጣልኩና ዝማሬን ዘመርኩ በገናን ያዝኩና እሱ አምላክ ነው ብዬ የልቤን ምነግረው እግዚአብሔር መንገድን መልካም አደረገው፣ መልካም ይሆናል። እግዚአብሔር ነገሮቻቸውን መልካም ያደርጋል። አንተ ዝም ብለህ ዘምር፣ እግዚአብሔር መልካም ያደርጋል። እያመሰገናችሁ የተዘጉ በሮች ይከፈታሉ። ሃሌሉያ። ይሆናል አይሆንም በምንም አይነት ሂሳብ ሳሰሩ ዝም ብላችሁ አምልኩ። አሜን ነው። በቃ ዛሬ ስለምትተነብይልኝ ስለማይተነብይልኝ ስለሚሆንልኝ ስለማይሆንልኝ ነገሩ ስለሚሰራ ስለማይሰራ ምናምን ብላችሁ ሳይሆን ዝም ብላችሁ ያመለካችሁ በራችሁ ይከፈታል። ዝም ብዬ ወደፊት እገሰግሳለሁ የኋላዬን ትቼ የፊቴን እይዛለሁ። ዝም ብዬ አጃና ባህዲያና ጳውሎስና ሲላስ ነገ እንፈታለን ብሎ አልነበረም ሲያመልኩ የነበሩት። ነገ ፍቺ ይመጣል፣ ነገ በቃ ፍርድ ቤት ይከብራል፣ ነገ ምናምን ይሆናል ብሎ ሳይሆን ልማዳቸው ነው። አሜን ነው ወይ? ልማድ አለው። አንድ ሰው አሜን ይበልስ። በሆነ ባልሆነ ዝም ብለህ አመስግን። ሃሌሉያ። በአንተ ህይወት ላይ ታምራት ይሆናል። አንድ ሰው አሜን ይበልስ። ከተዘጋው ባለ እኩል አታልቅስም። እግዚአብሔር ታምራት ያደርግልሃል። ሃሌሉያ። ለእኛም ያደርጋችሁ ሃሌሉያ ብላችሁ የምትጀምሩት ነገር ኢየሱስ ጌታ ጌታ መልካም ነው በሉት ባካችሁ። ሰምታችሁ ወደ ቃል ተናገሩ። በተበላሸው ነገር ላይ ባበቃው ነገር ላይ በተዘጋው ነገር ላይ ዝም ብላችሁ ይሄን ቃል ስትናገሩ በህይወታችሁ ላይ ታምራት ይሆናል። ከበሬው ለዚህ ለየት የሚያደርገው ወደ እግዚአብሔር መጮህ፣ ቅድሚያ ወደ እግዚአብሔር መጮህ መፍጠኑ። ከኤልሳዕ ልጅ የተቀበለችው ሴት ሰፈር ሽማግሌዎች ጋር ነበር የሄደችው፣ አዋቂ ጋር ነበር፣ ዶክተር ጋር ነበር የሄደችው። ወደ እግዚአብሔር ሰው ጋር ልጅ ወደ ሰጣት ሰው ጋር አየህ፣ ህይወት ማለት ይሄ ነው። ከተረዳ ደስ ይላል። ነገር የጀመረው እግዚአብሔር እስከሆነ ድረስ ወደ ጀመረው ሰው ጋር ነው መሄድ ያለብኝ። ይኸውላችሁ ሐኪም ቤት ስለሄዳችሁ አይደለም፣ ቅድሚያ ወደ እግዚአብሔር ነው። የሞተ ያስተኝታል፣ እሷ ወደ እግዚአብሔር ሰው ልጅ የሰጠው መጀመሪያው እሱ ነው። ወደ እሱ መንገድ ላይ የሚገናኘው ሁሉ ሻኳን እንደዚህ አድርጋ ምናምን ነገር አድርጋለች። የሆነ ነገር እንደተበላሸባት ነገር ያስታውቃል። የሆነ ችግር እንዳለባት ፀጉሯን በትክክል አልተሰራችም፣ ጫማውን በትክክል አላደረገችም፣ ቀምሷን በትክክል እንዳለበሰች ሁሉ ቤቷ ላይ ችግር እንዳለ ለሚያይ ሰው ይገባል። እና ምን ሆነሻል የሚሉ ሰዎች አሉ። አሁን በጣም ስትፈጥኑ እና የምታውቁ ሰው ሰላም ሳትሉ ስትሉ እና ምን ሆነሻል ችግር አለ ሰው አይልም። ልክ እንደዛ አይነት ጥያቄ ነው ጠይቃ ሰዎች ምን ሆነሻል ችግር ምን ሆነሻል አረምንም ምን ሰላም ነው ሁሉ እያለች ነው የሄደችው። ኢየሱስ ጌታ ነው። የት ብትሉ ኤልሳዕ እስከምታገኝ ድረስ እና ላከችው። ግን ሄድ አንተ የሰጠው ልጅ ሞተ
ሞቷል አይደል? አስነሳችሁ ባጨረማ እርግጠኛ ሆነ ማለት ነው። ሊያስነሳ እንደሚችል ሁሉ አምና ማለት ነው። እኔ ሳልፈልግ በስተርጅና የሰጠው ልጅ ምን ሆኗል? ሞቷል። ልጅ እንኳን ሆኖ ሞቶ 8-10 ምናምን እድሜው ነው። ከአባቱ ጋር ወደ እርሻ ቦታ ሄደው እዛ ታምሮ የመጣው ረጅም ትልቅ ሆኖ ነው የሞተባት። እስከዛ ድረስ ግን ከእግዚአብሔር ሰው ጋር ናት ሴትዮ። ሰው የኛ ሰው አሜን ብሎ የሆነ ነገሩ ከተሳካ በኋላ ብር ይላል። የእባብ መንፈስ የእባብ 7 ልጆችን እንቁላል 7 ይጥልና የመጀመሪያ የተፈለፈለው ልጅ እንቁላል እንደወጣ ነው የሚበረው ይባላል እና የሚሄደውና ያንን ተከትሎ ይሄዳል። የእኛ ዘመን ሰው የሆነ ነገሩ ከሆነ ሰው ይቀበላል፣ ከዛ ይሄዳል ይድናል እና ከዛ በኋላ ይሄዳል። ሴትዮዋ ልጁ ትልቅ እስከሚሆን ድረስ ከእግዚአብሔር ሰው ጋር አለችው። በቤቱ ታኖራለች፣ በቤቷ ታኖራለች፣ ትነግባለች፣ ታበላለች፣ ትከባከባለች። ሃሌሉያ አሜን አሜን። እና የሆነ ነገር ሲሳካ ከእግዚአብሔር ሰዎች ከቸርችም ልትርቁ ሰዎች ወገውላችሁ ግድልም አሜን በሉ። ይጠቅማችኋል። እስኪ አሜን በሉ። በጣም ብዙ ሰዎች እናውቃለና ለሞለት በጣም ያጸልያሉ፣ ቀን ከሌሊት ያጸልያሉ፣ ይደውላሉ ምናምን የሆነ ነገር እስከሚሳካ ድረስ ወደ እግዚአብሔር ሰዎች ቢሆን ወደ እግዚአብሔር ቢሆን እንደዛ አይነት አክሽን አላቸው። መጀመሪያ ነገሩ ይሆናል በሆነ ሰው እምነት፣ በሆነ ሰው ጸሎት እግዚአብሔር እንዴትም አድርጎ ያንን ነገር ሲያከናውን ከዛ በኋላ ይረሳል። ያ ሰው መንገድ ላይ አግኝቶም ቼክ ሰላም አይሉት ይሆናል ማለት ነው። ግን በመጽሐፍ ቅዱሳዊ አሜን ክብር ይሁን። ሳናረግ ሲበሉ ግዴላችሁ ዛሬ የምታለቅሱበት ዘመን ያበቃል። እኔ መልእክት አለኝ፣ ይበቃል። ስበቃ በሉ እስኪ ሳላለቅስ በሉ። ስለዚህ ተጨንቀን ያዕቆብ እንደዚህ ይላል፣ በጊዜው ከፍ እስከሚያደርግ ድረስ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ። በጊዜው ምን ያደርጋል? ከፍ ያለ ጊዜ ከፍ ለማለት መሞከር ጥሯል። እግዚአብሔር ያንዳንዱ ሰው 9 ወር ሳይሞላ የተወለደ ሰው አለ። በቃ ምድር ስለናፈቀኝ በቃ በጣም እናትና አባትን ማየት ፈልጋለሁ ይሄን ዓለም አያለሁ ብሎ በ6 ወር የመጣ ሰው በ5 ወር የመጣ ሰው የለም። በጊዜው ነው የተወለደው። ነገሮቻችን በጊዜው ነው የሚሰራው። በጣም መክብብ መጽሐፍ ላይ እግዚአብሔር በጊዜው ነገሩን ውብ አድርጎ ሰራ ከብሎ በታች ላይ አንድ በጣም አስደናቂ የሆነ ቃል አለ እና እግዚአብሔር በጊዜው ከፍ እስከሚያደርግ ድረስ ከኃይለኛው ከእግዚአብሔር እግር በታች ራሶቻችን እናዋርዳለን ካለ በኋላ በአንዳች አትጨነቁ ይላል። ከምስጋና ጋር አስታውቁ ነገሩን፣ ይሄን ስማ፣ ጉዳይን ስማ፣ ይሄን ያለበትን ተመልከት ምናምን ብላችሁ ያመሰገናችሁ አስታውቁት። ሃሌሉያ አሜን ነው እንጂ በአንዳች ምን አትሁኑ፣ አትጨነቁ። በአንዳች ካለ በአንዳች ቤት ላይ ባለው በስኒ ይሁን በመንከያ ይሁን አትጨነቅ። በከባድ ነገር ተው። በአንዳች ካለ ሲኒ መንከያ ያለበት ማለት ነው። በቃ ማለት የሚያስደንቅ ነገር ሊኖር ይችላል፣ ግን ከምትጨነቁት በላይ የሆነ ጌታ ከእናንተ ጋር ነው። አሜን። ሙሳ ተጨነቀ፣ ተጨንቋል። ባህር ዳር ላይ ቆሞ ተጨነቀ። አሁን ይሄ ሁሉ ህዝብ ላስፈጅ ነው አለ። የሁሉ ህዝብ ሊጠፋ ነው አለ። ችሎታ ሊኖራችሁ እኮ ይችላል፣ አቅም ሊኖራችሁ እኮ ይችላል፣ በቃ የምታውቁት ነገር በሙሉ ሊኖራችሁ እኮ ይችላል፣ ግን ተጨነቀ። ወይኔ እነሱ በሱ ላይ ይጮሁበታል። በግብፅ መቃብር ስላልነበረ ነው ያን አውጥተን ልትገለን ያመጣው የሚል የእስራኤል ሰዎች ጩኸት በዚህ በዛ ምናምን አለ እና ተጨነቀ። ከበሬው የሚያስጨንቅ ነገር ይመጣል፣ ግን እግዚአብሔር የተናገረው ነገር ኢማኑስ ሙሴ እግዚአብሔር እኮ ያወራው ነገር ነበረው፣ ረስቶታል። ጭንቀት ሲበዛ ረስቶታል። ባለፈው ነገር ያለው እጁ ላይ በትር አለ። አለት ሲከፍል ነበር፣ አለት መጥቶ ውሃ ሲያፈልቅ የነበረበት እባብ ስትሆን የነበረችው በትር አሜን ነው። በጣም ብዙ ታምራት ስታደርግ የነበረችው በትር እግዚአብሔር የሰጣት በትር አለ እና በትሩን ዘርጋ ህዝብን አሻገር እግዚአብሔር ብሎ ቅድሚያ የተናገረው በትር በእጁ ላይ አለ። ግን ሰዎች ስለጨውበት ተጨነቀና ረስቶታል። ክብር ይሁን ሃሌሉያ። ነገር ግን ወደ እግዚአብሔር ሲጮህ ደግሞ እግዚአብሔር መስመር አሳየው። ሃሌሉያ። እግዚአብሔር ከዚህ ማለዳ ጀምሮ መስመር ያሳያችኋል። ባለቀሳችሁበት ጉዳይ ላይ አለ። ክብር ለኢየሱስ ይሁን። ሃሌሉያ። ጌታ ይባረክ።
እና አታልቅሱ። አጠገብ ያለው የመጨረሻ መልእክት ነው። አታልቅሱ በሉት። ባለቀሳችሁበት ጉዳይ የእግዚአብሔር እጅ መጥቷል። ሃሌሉያ መጥቷል። ከፍ አድርጉና የእግዚአብሔር እጅ መጥቷል በሉት። ሰይ ተናገሩ። የእግዚአብሔር እጅ መጥቷል በሉት። ባለቀስኩበት በሉት። ባስለቀሰኝ ነገር በሉት። የእግዚአብሔር እጅ መጥቷል። ሃሌሉያ። አንድ ሰው አሜን ይበልስ። መልእክት አለኝ ዛሬ ማለዳ። እግዚአብሔር አታልቅስ እያለሽ ነው። እግዚአብሔር አታልቅስ እያለ ነው። የተዘጉ በሮች ዛሬ ማለዳ ጀምሮ ይከፈታል። እርግጠኛ ሆኜ የምነግራቸው እግዚአብሔር ይከፍትላቸዋል። ሃሌሉያ ራባሴና ማንታላላ ኢየሱስ ሃሌሉያ ራዲያላ ባሳካራላ ባላላላላላቦስ የሚያስጨንቀኝ በእሱ ላይ ጣልኩ፣ ዝማሬን ዘመርኩ፣ በገና ያዝኩና እሱ አምላክ ነው ብዬ የልቤን ብነግረው እግዚአብሔር መንገድን መልካም አደረገው። ላስተዘቋላ ወንድም ያለ ሲገራ የእግዚአብሔር ጣት መጥቷል። የእግዚአብሔር ኃይል መጥቷል። የእግዚአብሔር ክብር መጥቷል። የእግዚአብሔር ደመና መጥቷል። አንድ ሰው አሜን ይበል። አሜን ክብር ይሁን። እስኪ ከዚህ በኋላ በሉስ አላለቅስም በሉስ። አላለቅስም በሉስ። አንድ አላለቅስም በሉስ። ሃሌሉያ የኔናት ጸልዩስ የለቅሶ ጊዜ አለፈ፣ ሐዘን መከራ የሰላም መስቀል ማራባላላቦስ የኔናት ክብር ይሁን። ልጸልልሽ ከዚህ ማለዳ ጀምሮ ባስጨነቀሽ ጉዳይ ላይ የእግዚአብሔር እጅ መጥቷል። የእግዚአብሔር ጣት መጥቷል። የእግዚአብሔር ክንድ መጥቷል። አሜን ነው ወይ? የሚገርም ማለት ነው። ጠላት ሲያስጨነቅሽ እመለከታለሁ። ተስፋ ሲያስቆርጥሽ አንዳንድ ጊዜ ወደ ህይወትሽ ይመጣና አንቺ እኮ ብሎ በህይወትሽ ላይ ይጀምራል እና ከዚህ የተነሳ እጅግ በጣም